አፍቃሪ እኮ ብልጥ አይደለም። አይችልበትም። መሆንም ማምሰልም አይችልም። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። የቲክታክ ቪዲዮ እየሰራው ነበር እዛ ጋር። ኦኬ እሺ። ስለዚህ የሆነ ጥያቄ ጠይቅሽና ብር ልሸልምሽ። ኦኬ እሺ። ቻው። ኦኬ። ማን ጥያቄ ነው? ፍቅረኛ አለሽ? የለም። ከዚህ በፊት ኤክስ ነበረሽ? አዎ። ስለዚህ ምን እናደርጋለን? ኤክስሽ ጋር ትደውይና ያቋረጣችሁትን የፍቅር ግንኙነት እንደ አዲስ እንጀምር ብትዩ እሺ የሚልሽ ከሆነ 2000 ብር ትችላለሽ። ምላሹ ደግሞ አይሆንም ምናምን የሚል ከሆነ ደግሞ ሳታገኝ ትቀሪያለሽ ማለት ነው። እሺ ይቻላል። ስለዚህ እንደውለት። እሺ እንደውለት። እሺ የሚልሽ ይመስልሻል? ግን ነው ይመስለኛል። ስለዚህ እንግዲህ ካለሽ እድለኛ ነሽ ማለት ነው። በቃ ካላለኝም ያው ሄላ ኪያ እንዴት ዋልክ? በዚህ ደግሞ አሁን እየጠራሽኝ ነው? አዎ አባቴ። አንቺ ወና መጣሪ ብለሽ ነው የምትወጪው? ናፍቀኸኝ። ምነው ከኔ ተለይተሽ የሄድሽበት ኑሮ ምቾቱ አንገላታሽ? አይ ኖ ወይ እንደዛ አይደለም። በቃ እንድንመለስ ፈልጋለሁ። ሁሉንም ነገር ወደ ኋላ ትተን እንደ አዲስ እንድንጀምር ፈልጋለሁ። እኔ የተፋሁትም ምራቅ መልሽ ያሉትም ተሳልፈሽ በዚህ ስልክ እንዳትደውይ ኪያዬ። ተው እባክህን እንደዚህ አትሁን ለአምላክ ብለን። አምላክንማ እንደ ይሁዳ መሸቶች መማራላችሁ እንደ ፍቅሬን ገብተሽ ሄደሻል። መልሰሽ የምትደውይበትን ምክንያት እኔም እያነሳሁልሽ ያለሁት ቢያንስ ስለነበረ መልካም ጓደኝነት ስል ነው። ከዚህ በላይ እንደከፋብሽ አታርጊ፣ እንዳትደውይ። ወስነሃል ማለት ነው? ይሄን ያህል ያኔ ነገሮችን እሺ ስልሽ የነበረው አፍቅሬሽ ስለነበረ ነው። ታዲያ ሁሌ ምን የተቀየረ ነገር አለ? አንተም ሌላ ሰው ካልያዝክ እኔም ነፃ ኮንኩኝ ብንመለስስ? አይ እንደናንተ አይነት ሰዎች ህይወት ምን ያክል ትርጉም እንዳላት አልገባችሁ። እኔ እያንዳንዱን ሰዓቴና ደቂቃዬን የተጠቀምኩት ነው። እንዳትመለሽ ደግሞ አንድ ነገር አትርሺ። ስትሄጂ ይዘሽው የመጣሽውን ዳቦ ነው ይዘሽ የመጣሽው። አስታውሺ፣ ወርቅ አይደለም። እኔ በስራዬ ውጤት ምናልባት ከዚህ በኋላ ወርቅ ላገኝ እችላለሁ እና ደግሞ ወርቁን እንዳገኝ መንገድ ስለከፈችልኝ በጣም ነው የማመሰግነው። ባፈቀርከኝ ሰዓት እኮ እኔንም ወርቅ ነው ብለህ ነበር ብዙ ያሳለፍነው ኪያ። ያንን ደግሞ መርሳት የለብህም። አፍቃሪ እኮ ብልጥ አይደለም። አይችልበትም። መሆንም ማምሰልም አይችልም። አንቺ ግን ትችይበታለሽ። ተኩላ ነሽ። በይ ደግመሽ እንዳትደውይ እሺ። ምንም ቃላት የለኝም። እንግዲህ ሳታገኝ ቀርተሻል። ቴንኪው